እኔ ምን አልኩኝ? ዘንድሮ አመቱ ልክ አይደለም። ወሱ ለሻምሻ ዋጀፋ ቢዲ የሆነ ልክ ያልሆነ ነገር አለ ብዬ ነበር። ያው ሴቶቻችን ከኛ አልፈው ጎረቤት ሀገር ቻይናን እያስጨነቁን ያሉ። ለማንኛውም ይሄን ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። እንግዲህ እንዳያችሁት ሰውየው ወሱ ለሻምሻ ከማለት ውጪ ምንም ማለት የቻለው ነገር የለም። ምን እንዳስነካችሁ አላውቅም። ወንድማችን ግን ደርሶልናል። ወሱ ለሻምሻ ማለት ትርጉሙን ያላሳየ Enus kala kali daga cewek kok. Ada tahu. Aduh bobo. አንሶሽ ነው ወይ ማለት ነው። አረ ወይ ነው አረ ታውኝ። እንስ ከላ ከሊ ዳጋ በታችሁ ኮሜንተሮች የሚለው እውነቱን እኮ ነው። በጣም ነው የሚያሳዝነው። እንስ ከላ ከሊ ዳጋ ስላችሁ በምክንያት በሷ አለ ያልሆነ ድልድይ ሰርተው ባልጨረሱ አይ ትኮምካላችሁ እኮ እናቴ ተረፈ። አሉ ቦቦ ይሄን ደግሞ ይወጥ ተሉን በልታበት ማለት እንግራሪቶችን ከርና አስቀምጦ ነበር አሉ። ከዛ ሲመለስ የለም። ለማንኛውም የሰውየውን ሮሮ በትርጉም መስማት ለፈለጋችሁና ጉዳዩ ምንድነው ብላችሁ ለተጨነቃችሁ ይኸው በትርጉም ይዤላችሁ መጥቻለሁ። ቪዲዮውን ነውና ደግሞ ሌላ ኮሜንት እናነባለን። የትም እንዳትሄዱ። እጅግ በርካቶችን ያነጋገረው የዚህ ቪዲዮ ጉዳይ ቻይናዊ ወጣት ለኢትዮጵያዊቷ ሴት እንግዲህ ያለውን ስሜት መቆጣጠር አቅቶት በምሬት ሲናገር ይስተዋላል። ምን ልሆንልሽ፣ ምንም እየተረዳችኝ አይደለም፣ አንቺም እንደዛው ምንም እየተረዳሁሽ አይደለም፣ ምን ልሆንልሽ፣ ከቻይና አንቺም ብዬ መጥቻለሁ፣ ከዚህ በተጨማሪ ምን ልሆንልሽ እያለ እንግዲህ ተመልክተነዋል። በጣም የሚያሳዝነው ደግሞ አጠገቡ ሊያረጋጋው የሚሞክረው ወዳጆ ቢኖርም እሷ ግን ቁጭ ብላ ቀርታለች። ይህ ወጣት ስሜቱን መቆጣጠር ሲያቅተው ብሎም ደግሞ ተስፋ ቆርጦ እንደሞት ነው የምትፈልጊው በማለት እንግዲህ እንደምትመለከቱት ወደ መኪናው ጠጋ ብሎ ይታያል። ጉዳዩ የፍቅር ከሆነማ ቻይና ላይ ያለብን ዕዳ ካላሰረዘሽ እንዳት ምርጥ መደራደሪያ ነው አንተ። አይ ጭንቅላት